ሴልስ ፐርሰን ናችሁ? የቤት ወይም የመሬት ሻጭ ልትሆኑ ትችላላችሁ። በመላው ኢትዮጵያ እንዲሁም ከአሜሪካ፣ ካናዳ፣ እንግሊዝ፣ ሳውዲ አረቢያና ሌሎችም የሚገኙ ሰዎች በኢትዮጵያ ቤትና መሬት ለመግዛት ወደዚህ ዌብሳይት ይገባሉ እና እዚህ ላይ እንዴት እንደምታስተዋውቁ ላሳያችሁ። ታችን ላይ ገብተን ብራውዘር እንከፍታለን። ከዛ appealhouse.com ብለን ሰርች ስናደርግ እንደዚህ ይመጣልናል። እዚህ ዌብሳይት ይሄንን ይመስላል። 3 ነጥብ ሰረዝ ያለችዋን እንነካና ሬጂስተር የሚለውን እንነካለን። ከዛም ወደዚህ አይነት ቦታ ይወስዳችኋል። እዚህ ላይ ከታች ስማችሁ፣ ኢሜይል እና ፓስወርዳችሁ የምታስገቡበት ቦታ ነው። ከዛ ሰሚት ብላችሁ ትመዘገባላችሁ። እንዴት የሚለው ላሳያችሁ። ለምሳሌ ያሬድ የሚባል ሰው አለ እንበልና እሱን እንመዝግበው። ስለዚህ ዲስፕሌይ የሚደረገው ወይም ደግሞ ስሜ ሲወጣ ያሬድ የምትል ስለምፈልግ ያሬድ ብዬ እጽፋለሁ። ከታች ኢሜይልን እጽፋለሁ። ከዚያም በቀሩት 2 ቦታዎች የማረሰውን ፓስወርድ፣ ጠንካራ ፓስወርድ ማለት ነው እጽፋለሁ በሚቀሩት 2 ቦታዎች ላይ። ልክ ስትጨርሱ ሰሚት ትሉታላችሁ። ትንሽ ጠብቁት፣ ይሽከረከርና ወደዚህ ይመጣል። እዚህ ላይ ሴቭ የምትለውን ፓስወርድ ብትነኳት ሌላ ጊዜ ስትገቡ ራሱ ቀጥታ እንዲገባላችሁ ያስችላል። ይህ ከገባችሁ በኋላ የመጀመሪያው ነገራችሁ ማይ ሜምበርሺፕ የምትለዋን ነክታችሁ የምትፈልጉት ምርጫ መምረጥ ነው። እዚህ እንደገባችሁ 3 ነገሮችን ታገኛላችሁ። ይህንን ይመስላሉ 3ቱም ነገሮች። የመጀመሪያው 50 ቤት፣ ሁለተኛው 100 ቤት፣ ሶስተኛው ደግሞ 200 ቤት ያክል ወይም መሬትን ፖስት ማድረግ ትችላላችሁ። እኔ ለምሳሌ የመጀመሪያውን ሲልቨርን እሱን ስለፈለጉ ጌት ስታርትድ ልበለው። ከዛ ወደዚህ ይወስደኛል። እዚህ ላይ ዲስክራይብ ያደርግልኛል። ክፍያው ምንምነው 0 ብር ነው። ሰብስክራይብ ስትለው ይወስዳል ይላል። ሰብስክራይብ የሚለውን እነካለሁ። አሁን ኦርደር ኮምፕሊትድ አድርጌያለሁ። አሁን አዲስ ነገር ምን አለኝ? ከዳሽቦርድ ከሚለው በታች ማይ ፕሮፐርቲስ የሚል አለ። እሱ አዲስ ነገር መጥቷል። እሱን ስነካው ከታች አድ ፕሮፐርቲ ማድረግበት ቦታ ይመጣልኛል። እሱን ነካና ቤት ወይም መሬት ፖስት ማድረግ እችላለሁ። ስለዚህ ቤቱን ስሙን ልጻፍለት። እኔ ያው የምፈልገው ሞደርን ሃውስ ፎር ሴል ኢን ሲኤምሲ ወይም ደግሞ ኢን ሜክሲኮ፣ ደስ ያለኝን እጽፋለሁ። አሁን የምፈልገው ሲኤምሲ ስለሆነ ሲኤምሲ ብዬ ጻፍኩት። ተም ደስ ያላችሁ መጻፍ ትችላላችሁ። እዚህ ላይ ደግሞ ዲስክራይብ ታደርጋላችሁ ስለ ቤቱ። በደንብ በዛ ያለ ነገር ዝርዝር ነገሮችን ጻፉ። ሰዎች አይተው አምነውበት ሊገዙት የሚችሉት ነገር ስለሆነ ማለት ነው። ስለዚህ ዲቴል ነገር ጻፉበት። ጉድ ቤት ነው፣ ጉድ ቪው አለው፣ ጉድ ፕራይስ አለው። እሱን ዝርዝር አድርጋችሁ ጻፉ። ከፈለጋችሁ ቡሌት ፖይንት እንደዚህ ነክታችሁ በቡሌት ፖይንት የሚጻፉ ነገሮችን መጻፍ ትችላላችሁ። ከዚህ በመቀጠል ዋጋ ጽፋለሁ። ጀስት ቁጥሩን ብቻ ጻፉት። ራሱ ኮማ አድርጎ ሰፓሬት ያደርገዋል። በመቀጠል ታይፑን እጽፋለሁ። አፓርትመንት ፎር ሴል ነው፣ ቢልዲንግ ፎር ሴል ነው፣ ኮንዶሚኒየም ነው፣ ሃውስ ነው፣ ቪላ ነው፣ ምንድን ነው የምፈልገው ላይ እዚህ ላይ ክሊክ አደርጋለሁ። በመቀጠል ፎር ሬንት ወይስ ፎር ሴል እሱን እመርጣለሁ። ፎር ሴል ስለሆነ እሱን መረጡ። ከዛ በኋላ ሎኬሽን ነው። ሎኬሽን ላይ ሰርች አድርጌ መምረጥ እችላለሁ። ከፈለኩኝ ጽፌ መምረጥ እችላለሁ። ስለዚህ ሲኤምሲ ስለው ሲኤምሲ 2 ቦታ አለ። ኬፕ ቨርዲ አለ፣ ሲኤምሲ ሚካኤል አለ። እኔ አሁን ሲኤምሲ ሚካኤል ስለሆነ ሲኤምሲ ሚካኤል የሚለውን እመርጣለሁ። ከዛ ቤድሩም እጽፋለሁ፣ ባዝሩም እጽፋለሁ፣ እንዲሁም ጋራጅ ወይም የመኪና ቦታ እጽፋለሁ። ከዛ ኤሪያው ነው ስንት ካሬ እንደሆነ እጽፋለሁ። ስለጨረስኩ ኔክስት ለውና ፎቶ ደግሞ አስገባለሁ። ብራውዝ ኢሜጅ የሚለውን ነካና ያለኝ ፎቶ አስገባለሁ። ሌላ ፎቶ ካለ መጨመር እችላለሁ። ስለማልፈልግ ኔክስት ለዋለሁ። ከዛ ቪዲዮ ካለኝ ያስገባለሁ። ከላይ ታይትሉን፣ ከታች ደግሞ ሊንኩን ኮፒ ማድረግ እችላለሁ። ከዩቲዩብም ከፌስቡክም ከቲክቶክም ማድረግ እችላለሁ። አድሞር እያልኩኝ ቪዲዮቹ መጨመር ነው። ስጨርስ ኔክስት ለዋለሁ። ቪዲዮ ከሌለኝም ችግር የለውም ኔክስት ብቻ ብዬው ማለፍ እችላለሁ። ከዛ ይሄ ፊቸር ነው። ፊቸር ላይ ምን እንዳለው ቤቱ መግለጽ ነው። 24 ሰዓት ጥበቃ አለው፣ አውቶማቲክ ኤሌክትሪክ አለው፣ ምን አለው፣ ግሪን ኤሪያ፣ ግራውንድ፣ ቼክ ቦክሶቹን አንዳንድ ጊዜ እየነካችሁ ከዛ በኋላ ኔክስት እንለዋለን። መሀል ላይ ያለው ማይ ፕሮፋይል ኢንፎርሜሽን የምትለዋን ነክተን ሰሚት ፕሮፐርቲ እንለዋለን። አሁን ቤታችንን ፖስት አድርገናል። ምን እንደሚመስል ለመመልከት ከፈለግን ማይ ፕሮፐርቲ የሚለውን ነክተን እንደዚህ ይመጣልናል። ከዛ ቪው፣ ኤዲት፣ ዲሊት ማድረግ እንችላለን። እዚህ ላይ አሁን ቪው እንበለውና ምን እንደሚመስል ነው። ይህንን ይመስላል። እሱን እያያችሁ አንዳንድ ነገር ልንገራችሁ። ከዚህ በታች ዲስክሪፕሽን የሚለው ስር ብዙ ነገር ከጻፋችሁ ብዙ ዲስክራይብ በዛ ብሎ ለሰዎች ይታያል። ፊውቸር ቅድም የመረጣችሁት እነዚህ ናቸው። ከዛ ያስገባችሁት ቪዲዮ ደግሞ ይህንን ይመስላል። በመጨረሻ ፎቶአችሁና ስልካችሁ እንደዚህ እንዲመጣ ከፈለጋችሁ ትመለሱና ማይ ፕሮፋይል የሚለውን ትነካላችሁ። አፕሎድ ፒክቸር ታረጉና ከዛ በኋላ እዚህ ጋር ስማችሁን ትጽፋላችሁ። የአባት ስማችሁን ትጽፋላችሁ። ያሬድ የምትላ ከታች እሷ ደግሞ ዲስፕሌይ የምትደረገው ስም ናት። ስልክ ቁጥራችሁን እዚህ ጋር ጽፋላችሁ። ያው ሰዎች እናንተ ሲፈልጉ በሱ ነው የሚደውሉላችሁ። ሌላ ስልክ ካላችሁ እዚች ጋር ኦፊስ ነምበሩ ላይ መጻፍ ትችላላችሁ። ከዛ ዝቅ ብላችሁ ሌሎች ፕላትፎርሞቻችሁን እዚህ ላይ መሙላት ትችላላችሁ። ፌስቡክ፣ ዩቲዩብ፣ ደስ ያላችሁን ሁሉንም ትሞላላችሁ። ሰዎች በዛ ያገኛችኋል ማለት ነው። እንደዚህ አድርጋችሁ መሙላት ትችላላችሁ።